I think አንድ ጭራቅ ነው ያለው እሱም 4 ኪሎ ነው ያለው ሰሜን ያለ ጭራቅ እኛ እናቅ ልጆቻችንን በየመንገዱ ሲደፋ ይኖረው አጫሉን የበላው በቴን የበላው አንድ ጭራቅ የአብይ አህመድ የሚባል ጭራቅ ነው ከሰሜን የሚመጣ ጭራቅ የሚባለው እንግዲህ ምናልባት ከትግራይ ከአማራ ከነሱ እንደሚሉት አሁን ከኤርትራ እነዚህ ተባብረዋል የሚሉት ነገር አለ ካዋጣቸው ከተባበሩ የነሱ ጉዳይ ነው እሱ እኛ ግን ከኤርትራ በመለስ ያለው አትሊስት ኢትዮጵያዊው በአገሩ ጉዳይ ላይ በሚወጋቸው መንግስት ላይ ተባበር አለባቸው ብዬ አምናለሁ ሁሉንም የገደላቸው የዘር ማጥፋት ያከናወነባቸው የዘር ማጥፋት የጀመረባቸው ያልጨረሰበት ትግራይም አማራም ኦሮሞም ደቡብም ላይ ያደረገው አብይ አህመድ ምናቀው ጭራቅ ይሄ ነው ልክ ነው ትግራይ ላይ ከኤርትራ ጋር ተባብሯል አዎ ኤርትራን ግን የጋበዘው ጭራቅ እሱ በነገራችን ላይ ትብብሩ አንዱ የሚያስፈልግበት ምክንያት ይሄ አገዛዝ የክህደትም ስርዓት ስለሆነ የአገር ክህደት ስርዓት ልክ አገር ውስጥ ብዙ ውሸትን እየፈበረከ አንዱን ከሌላው እንደሚያጋጨው በዓለም አቀፍ ማህበረሰብም ዘንድ ብዙ ውሸትን በተለያየ መንገድ እየሰጠ ይሄን አድርግላቸዋለሁም እያለ ቃል እየገባ ብዙ ችግር ውስጥ ከቶታል አገሩ ከዚህ በፊት ከኤርትራ ጋር ታረቅን ሲባል በምን አይነት መግባባት ላይ እንደታረቁ ግልጽ ሳይሆን እንዳደረገ እናውቃለን again አብዛኛው የዓለም አቀፍ ማህበረሰብ በኤርትራና በኢትዮጵያ መካከል የነበረውን ስታንድ ኦፍ በባድመ ጉዳይ ላይ ያለውን ሶልቭ አደረገ ብሎ ጨፈረ ያን የሆኑ እናውቅ ነበር ይሄ ነገር የጦርነት ስምምነት ነው የጦርነት ፓክት ነው እንጂ እውነተኛ የሰላም ጉዳይ አይደለም ስንል ነበር አንቲቴቲካል ስለሆነ አስተሳሰባቸው ማለት ነው እሱ አሰብን ምናምን እያለ እዛው እኔና ኢየሱስ እንደመር አሰብን የሚለው ሰውዬ ፈጽሞ አንቲቴቲካል እንደሆነ ኢቭን በስምምነታቸው ጊዜ ግልጽ ነው ይሄን ኢምፔሪያል ጎስት ይዞ የሚንቀሳቀስ አስተሳሰብ ይዞ የሚንቀሳቀስ ሰው በከዚህ ኢምፓየር ጋር 30 አመት ሙሉ ተዋግቶ ነፃ የወጣን ሀገር ወደብ የኔ ያደርጋለሁ ምናምን ብሎ ሲናገር በዛን ጊዜ እንኳን በጫጉላው ጊዜ እንኳን ማለት እንደማይስማሙ የታወቀ ነገር ግን በአገሩ ላይ ለማዝመት ያንን ጦር ታላቅ ክህደትን ፈጽሟል ይሄ የክህደት ስርዓትም ስለሆነ ጭምር ነው በትብብር ማጥፋት ያለበት አንተን ለማጥፋት የማይጋብዘው የውጭ ኃይል የለም ኬንያ ሄዶ አልሸባብና የኦሮሞ ነጻነት ግንባርን እናጥፋ አግዙኝ ያለ ሰው ነው በግልጽ የኦሮሞ ነጻነት ግንባር ለማጥቃት ሲፈልግ የኬንያ ፖሊስን በሙስና ገዝቶ በደቡብ ምዕራብ ኢትዮጵያ በኩል የኦሮሞ ነጻነት ሰራዊትን ካምፕ አጠቃው ምናምን ሲል ነበር የውሸት ነው ግን በሙስና በገንዘብ ገዝቶ ነው የሎካል ፖሊሱን ብዙ ፕሮፓጋንዳ ሊሰራበት ሲሞክር ታያለ የአገር ክህደት ፈጽሞ ባንተ አገር ውስጥ ሌላ የውጭ ኃይል ሰራዊት አስገብቶ የውጭ ተቋማትን ድጋፍ ኢንሊስት አድርጎ የሚጠቀም ሰው ከዚህ በላይ ቡልጉ ከዚህ በላይ ጭራቅ ሊኖር አይችልም ኦሮሞ በታሪኩ ያየው የመጨረሻው አስፈሪ ጭራቅ ህልሙን ወደ ቅዠት የቀየረበት ጭራቅ አብይ አህመድ የሚባል 4 ኪሎ ያለ ጭራቅ ህልሙን በተለይ የኦሮሞ ወጣት ህልሙን ወደ ቅዠት የቀየረበት አብይ አህመድ ህይወቱን ወደ ሲኦል የቀየረበት አብይ አህመድ ሰው ህያው ሰው እንዲቃጠል በእሳት
ሲቃጠል ያየነው በአብይ አህመድ ዘመን ቤተሰብ ቤት ውስጥ ጎጆ ውስጥ እንዳለ ተቃጥሎ እየተቃጠለ የሸነም ቤት አቃጠልን እያሉ የሚጨፍሩ የኢትዮጵያ ሰራዊት ያሰማራው አብይ አህመድ ነው። ከዚህ የባሰ ጭራቅ የኦሮሞ ህዝብ አይቶ አያውቅ። ከዚህ የባሰ ጭራቅ አይቶ አያውቅ። ሚሊሻ ቀጥሮ ዘርፈ ብላ የሚል መንግስት ያለበት በ21ኛው ክፍለ ዘመን የ16ኛው አይነት ክፍለ ዘመን የወታደር አሰራር የሚተገብር ጭራቅ አብይ አህመድ። ይሄ በግልጽ ሊታወቅ ይገባል። ይሄ ሊያሰምሩበት ይገባል። እንደ አብይ አህመድ ያለ ጭራቅ በኦሮሞ ህዝብ ላይ ተነስቶ አያውቅም። ውርሱም ይሄ ነው። ሙሉ ከተሞችን የቀበሌ ገበሬ ማህበርን በአንድ ወቅት 1000 በላይ የሚሆኑ የአባወራ ቤቶችን በእሳት ያነደደ ጭራቅ አብይ አህመድ። በሺዎች የሚቆጠሩ ሰዎችን ቤታቸውን አፍርሶ ካሳ እንኳን አልጠየቁኝም ብሎ የሚፎክር ጭራቅ አብይ አህመድ። ሙሉ የኢትዮጵያን ህዝብ በአደባባይ በሚዲያ ከእውቀትና ከእውነት የጸዳ ህዝብ ነው ብሎ የሚሳደብ የራሱን ህዝብ ታላቅ ትሆናለህ ቀድሞ ክብር መልሳለሁ የሚለውን ህዝብ መልሶ እንደዚህ ብሎ የሚሳደብ ሰው ይሄ ነው ጭራቅ። እኛ ከሰሜን የመጣ ጭራቅ አናውቅም። በሰሜን የተበደሉ የዘር ማጥፋት ጥቃት የደረሰባቸው የተጎሳቆሉ ዛሬም ተፈናቅለው ለአምስተኛ ክረምት በካምፕ አንኖርም የሚሉ በዝናብ እየተጠቁ ያሉ ዜጎች ያሉበት ነው ሰሜን የምናውቀው። ከኛ ጋር የጀመረው የግፍ ክምር ከኛ አልፎ እነሱ ናቸው እንቅፋት የሆኑ ተብሎ የተዘመተባቸው ምስኪን አደገኛ ሁለት ጠላቶች መካከል የተቀመጠ ህዝብ ነው የምናውቀው በትግራይ። አሁን ያ አትሊስት በዛኛው ሳይድ ያለው ጠላትነት ለጊዜው የተቀረፈ ይመስላል። ግን በሰሜን ያለ እንደዚህ ያለ ምስኪን ህዝብ ወንድም ህዝብ ነው ያለን። በሰሜን ያለው በእኛ ላይ የተለማመዱትን የድሮን ጥቃት በሰላማዊ ህዝብ ላይ እያዘነቡበት ያለው የአማራ ክልል። የአማራ ክልል ህዝብ ለኛ ጭራቅ አይደለም። እነሱ ለኛ የትኛውም ህዝብ ለራሳችን የራሳችን እድል በራስ የመወሰን መብት የምንታገል ለፍትህ የምንታገል ሰዎች የትኛውም ህዝብ እኛ ዓለም አቀፋዊ ትብብርን የምንናፍቅ ኢንተርናሽናልን የምንዘምር ትውልድ እኛ የማንም አገር ህዝብ በግፍ እና በመከራ እንዲኖር አንፈልግም። ማንም ሰው በግፍ በእብሪት እንዲገደል ማየት አንፈልግም። የምንታገልበት መብት አለ። መብታችንን ሊነጥቀን የሚመጣውን ግን እንመክታለን፣ ከራሳችን ላይ እንመልሳለን። የሚደረገው ትግል ይሄ ነው። የመጣብንን ጥቃት እንመክታለን፣ መብታችንን ለማስከበር እንጥራለን፣ ሰላማችንን ለመፍጠርና ለመጠበቅ እንንቀሳቀሳለን። ይሄን በመናደርግ ጊዜ የዓለም ግፉአን ሁሉ ወገኖቻችን እንደሆኑ እናያለን እንጂ ሊበሉን የመጡ ጭራቆች ብለን አናስብም። በዛ ስሌት አንንቀሳቀስም። የትኛውንም ህዝብ በዚህ አይነት አግባብ አናሰላም። የህዝብ ጭራቅ የለውም። የፖለቲካ ኃይሎች በጭራቅነት አይመሰሉም። ኢንፋክት በነገራችን ላይ ይሄ ጭራቅ የሚለው ቡልጉ ካባ የሚለው አነጋገር ምን ያስታውሳል? እንደዚህ አይነት ዲሁማናይዚንግ ትሮፕ የሚያስታውሰን የቀንጅብ ይል የነበረውን ንግግር። ዛሬ በእንደዛ አይነት ካጭ ሁሉ ጊዜ ስም አለ። የቀንጅብ ጁንታ፣ አሁን ደግሞ እንግዲህ የሰሜን ጭራቅ ፋኖዎቹን ምን ነበር የሚሏቸው? ጃዊሳ ወዘተ። እነዚህ ዲሁማናይዚንግ ቋንቋዎች
ለተራውና ተርታው ህዝብ ማደናገሪያ ኦኬ ለትርክት ፈጠራ ለራሳቸው ዘመቻ ያገለግላቸው ይሆናል። በነገራችን ላይ ጁንታውም ጃዊሳውም የቀንጅቡም አሁን ደግሞ ጭራቁም ራሱ ብቻ እንባጅ የራሱን ሻዶዎች ነው የመነዘረ የሚበትን so we don't know a northern monster that is coming to attack us የለም ከሰሜን የሚመጣ ሞንስተር ጭራቅ የለም ጭራቁ እሱ በሁሉም ህዝብ ላይ ጭራቃዊ ተግባር የፈጸመው አብይ አህመድ እና የሱ ቡድን ትልቅ ቡድን እንኳን አይደለም በነገራችን ላይ አጠገቡ የሚውሉ ሰዎች ስለሚሆነው ነገር አያውቁ ብዙዎቹ ይሄንን ኢልኬሳም ታየም በግልጽ ነግረውናል ብዙ ሚኒስትሮቹ አያውቁ እና ይሄ ነው ምን ያለው ጭራቅ እና በሰሜን የሚመጣ ትብብር ቢተባበሩ ባይተባበሩ እንዲሁም እኛ ለመተባበር ከነሱ ጋር እንጓጓለን እውነተኛ ለሰላም የሚሆን ለፍትህ የሚሆን ትብብር ካስፈለገ ከነሱም ጋር እንተባበራለን አትሊስት ከኢትዮጵያውያኑ ጋር እንተባበራለን ይሄ በግልጽ ሊቀመጥ ይገባዋል እኛ እንደነሱ ነውረኞች ስላይደለን የውጭ ጠላት አንጋብዝም እሱም እንኳን ትክክል ነው ግን ቢያንስ እንዲህ አይባልም ለአባባል እንኳን ማለት ነው ከውጭ እርዳታ መጠየቅ ምናምን መብት ነው ለነጻነቱ የሚታገል ህዝብ ሁሉ የሚጠይቀው የሚያደርገው ነገር ነው የነጻነት ተዋጊ በክህደት አይከሰስም ከሌላ ሀገር እርዳታ ቢጠይቅ ግን እዛ ድረስ አንሄድም እኛ እርስ በርሳችን ቢያንስ በአንድ አገር ካርታ ውስጥ ያለነው ሰዎች አንድ ጠላት ስለሆነ እየዘመተብን ያለው ኃላፊነት በተሞላው መንገድ በመናበብ ይሄንን ማስወገድ ይገባል ሰሜንኞች እየተስማሙብን ነው የኦሮሞን መንግስት ሊወስዱ ስልጣን ሊነጥቁ ስልጣናችንን ነጥቀው ኦሮሞን ሊያደርጉ ነው እንደዛ ሊያደርጉ ነው የሚል የሴራ ትርክት አለ እኛን ሊያጠቃሚ መጣ ሰሜንኛ የለም የራሱን መብት ለመጠበቅ የሚንቀሳቀስ አለ ለዚህ ነው ከነዚህ ጋር እንተባበራለን የጋራ ግፍ ክምር ከራያችን ላይ እንንዳለን የማይስማሙ ግቦች እንኳን ቢኖሩ ስትራቴጂክ ጥቅሞች እንኳን ቢኖሩ እነሱን እንዴት እንደምናስተዳድር የምንዘይድበት ማዕቀፍ እንፈጥራለን የምንለው መፍጠርም አለብን ይሄ ደግሞ ትልቅ የፖለቲካ ብስለት ይጠይቃል አንዱ የኢትዮጵያ የፖለቲካ ምህዳር ዝግ መሆኑ አፈናው መብዛቱ ያደረገው ነገር የፖለቲካ ሊቃኑ የፖለቲካ ብስለት ፕራግማቲዝም ጥቅም ላይ ያተኮረ ስትራቴጂክ የሆኑ ጥቅሞች ላይ ያተኮረ ቅልጥፍና ማጣት የአመራር ብቃት እያነሰ መሄድ በሁሉም ዙሪያ የአመራር ብቃት በጣም ትልቅ ችግር ነው አብይን ያየ የኢትዮጵያ ህዝብ ሊያመርት የሚችለውን አመራር መገመት ይችላል ይሄ የአብይ ዘመን በራሱ ምን አይነት ኃይለኛ የአመራር ቀውስ ውስጥ እንዳለን የሚያሳይ ነው በአፈናም ይሁን በስደትም ይሁን በግድያም ይሁን በተለያየ መንገድ የአመራር ቀውስ ግን አጋጥሟል በዛ ሀገር ላይ ይሄ ዲክላይን ከኃይለ ማርያም ጊዜ ጀምሮ የታየ ነው መጨረሻ እንደዚህ አይነት አጭበርባሪዎች እጅ የመንግስት ስልጣን እንዲወድቅ ያደረገ ማለት ነው አንዱ ትልቁ የፖለቲካ ኃይሎች ሲተባበሩ የሚያደርጉት ነገር ይሄንን ብስለት ማምጣት እንደዚህ አይነት አመራር ማፍለቅ ከስትራቴጂክ ጥቅሞች አንፃር ለማይጣጣሙ ህልሞች ማዕቀፍ ማስቀመጥ እና ማሳደር የሚስማሙበት ላይ ግን አሁኑኑ መተባበር ቢያንስ መናበብ የሚለውን መስበክ ያስፈልጋል ይሄ የኦሮሞ መንግስት ስለሆነ ሰሜንኞች ሊነጥቁ እሱ አሁን አይ ቲንክ ያለፈበት ነው የኦሮሞ መንግስት እንዳልሆነ ሁሉም ሰው አውቋል ኦኬ
ሰሜንኞች መተው ሊነጥቁ ሆኖ ያንን ስልጣንህን በእጅህ ያለውን ኖ ያየነው ስልጣን የለምኛ ደግሞም ለስልጣን አልታገልንም ለመብት ነው የታገልነው ስልጣን እና 4 ኪሎ መግባት ቢሆን ኖሮ እዛ ጋር ያበቃ ነበር ምንም ጥያቄ አይኖርም ነበር ሌላ የዘር ማጥፋት ጦርነት አይታወጅብንም ነበር ፍትህ ፍለጋ የራሳችንን እድል በራስ የመወሰን መብትን ለመጎናጸፍ ማንነታችንን ለማስከበር ቋንቋ ታሪክ ልማዳችንን ለማስከበር በአገራችን ላይ የባለቤትነት መብት እንዲኖርን ለማድረግ ስለታገልን ያንን አላየንም ዛሬም እንኳን በምክክር ጉባኤው ዳያሎግ ኮሚሽን ምናምን በሚባለው ህገ መንግስት ለማሻሻል ሐሳብ ሲያቀርቡ እነዚህን መብቶች ለማጥፋት ነው እየተመካከሩ ያሉት ይሄ ቡድን ነው እንግዲህ ከሰሜን ጭራቅ እየመጣ ነው አንተን ሊበላህ ነው የሚለኝ ከመሬት እያፈናቀለ መሬትን የግል ለማድረግ እየተንቀሳቀሰ እቅድ ነድፎ ማለት ነው ህዝቡን ከመሬቱ እያፈናቀለ ኦሬዲ በጉልበት እንደገና መሬትን የግል ለማድረግ እና ለመቸብቸብ አሁንም እየሸጠ ነው ያለው የራስን እድል በራስ የመወሰን መብትን ለማስቀረት ክልሎችን ለማፍረስ እየተንቀሳቀሰ የክልሎችን ቋንቋዎች ጥሎ ብሔራዊ ቋንቋ ለመፍጠር እየተንቀሳቀሰ ሌሎች ጭራቆች ከሩቅ እየመጡብህ ነው ብሎ ሊያስፈራራ ይሞክራል ኖ ከዚህ የባሰ ጭራቅ አይተንም አናውቅም ወደፊትም አናይም የመጨረሻው አብይ አህመድ ይሆናል ይሄ ሊሰመርበት ይገባል ከዚህ የባሰ ጭራቅ አይቶ አያውቅም የኦሮሞ ህዝብ በዚህ ዘመን እንዳየው አይነት መከራ አይቶም አያውቅም ይሄ ህዝብ መቶ ሺዎች እኮ መድረሻ ቢስ ሆነው በአዲስ አበባ ከተማ እብድ ሆነው ተበትነዋል ከሐረርጌ የተፈናቀሉ ወገኖቻችን እብድ ሊትራሊ ሜዳ ላይ 100 ሚሊዮን የሚደርስ ህዝብ መድረሻ ቢስ ሆኖ ዛሬ በአዳማም በባሌም በቡራዩም ተበትኖ የነበረው ህዝብ አሁን የት እንዳለ አይታወቅም 1.8 ሚሊዮን ህዝብ ምን ውስጥ እንደገባ አይታወቅም ይሄ የሆነው በአብይ አህመድ ዘመን የኦሮሞ ሀብት የወርቅ ንግድ በግለሰቦች ቸብቻቢነት እጅ የገባ በውጭ መርሰናሪዎች እጅ የገባበት በራሳቸው የታጠቁ ኃይሎች ወርቅ ኤሜራልድ እና ታንታለም ምናምን የሚጠበቅበት አገር የግል መርሰናሪዎች ማለት ነው ተቀጣሪ የፕራይቬት ሴኩሪቲ ኃይሎች የኦሮሞን ሀብት የህዝቦችን ሀብት የአገርን ሀብት የሚበዘብዙበት እና አብይ አህመድ ወርቅ እንደማንኛውም ሰው ደግሞ እንደ ግለሰብ በኮንትሮባንድ ገዝቶ አቡዳቢ ላይ ለራሱ የሚያስቀምጥበት ብሔራዊ ባንክ አይገባም ዛሬ የሚበዘበዘው ወርቅ ይሄ ነው ይሄ ከሃዲ መንግስት ሌሎችን በክህደት ሲወቅስ ይታያል ከዚህ የከፋ ስርዓት ሊኖር አይችልም ስለዚህ ከሰሜን የሚመጣ ጭራቅ የለም ከየትም የሚመጣ ጭራቅ የለም ከዚህ የባሰም ጭራቅ የለም የመጨረሻው ጭራቅ ኦሬዲ ተገልጧል ስለተገለጠ ጭራቅ አይደለም ጭራቅ እኮ የሚባለው ነገር የሆነ እጆቹ ከሰው የገዘፈ ግን የማይታይ ነው ብዙ ጊዜ አይደለ በጨለማ ውስጥ ነው በቃ አይታይም ነገር ነው እኛ አይተነዋል the monster is here and the monster is we are seeing it right now we are living through it እየኖር ነው ስለሆነ በዚህ ልታስፈራራን አትችልም ልጆችን ጭራቅ አለ የምትለው ያላዩት ስለሆነ ምን እንደሚመስል so he plays on the imagination and የኢትዮጵያ ህዝብ አይቶታል ያላየው አይነት መከራ የለም በዚህ ጊዜ ስለዚህ ሰሜን የሚመጣ ምንም ጭራቅ የለብንም ከነዚህ ኃይሎች ሁሉ ጋር ለመተባበር መናበብ ያስፈልጋል ብዬ አስባለሁ ከሌሎች የውጭ ኃይሎች ጋር የአጀንዳ አላይንመንት ማድረግ ያስፈልጋል ከውጭ ኃይሎች ጋር መናበብ አስፈላጊ አይመስለኝም እንደነሱ ክህደትን መፍጠር አያስፈልግም
ግን የአጀንዳ አላይንመንት ዲፕሎማሲ ላይ የውጭ ጉዳይ ላይ የምታደርገው ነገር የውጭ ፖሊሲ ስትጽፍ ከሌሎች ሀገሮች ከጎረቤት ሀገሮች ጋር ኢንተረስቶችህ አላይን እንዲያደርጉ ማድረግ ነው አይደለም ቀጠናዊ ትብብርን በኋላ ስለሚጠይቅ እዛ ላይ እሱን እናደርጋለን አላይንመንት እናደርጋለን ፖሊሲዎቻችን የሚስማሙ እንዲሆኑ ከአካባቢያዊ ሰላም ለመፍጠር ጥቅሞቻችንን ለማራመድ እንዲያስችል ምን እናደርገዋል ወታደራዊ ትብብር ግን ለኔ እኔ እንደ አንድ ግለሰብ ፋርፌችድ ነው ብያምናለሁ ቢደረግ እንኳን በግልጽ የሚነገር ነገር አይደለም መሆን ያለበት ማለት ኤቲካሊ የሆነ እንደ ኮንስቲቱሽናል ሎ መምህር ማለት ነው የሆነ there has to be a parameter ብያምናለሁ በአደባባይ የምታደርገው አይደለም ከሆነ እንኳን ነገር ግን እኔ ቅድም እንዳልኩ ኃላፊነት የተሞላው አካሄድ ለመሄድ ብዬ እንጂ የነጻነት ትግል የሚያደርግ ማንኛውም ኃይል የውጭ እርዳታን ይጠይቃል በውጭ እርዳታ ኃይል ተንቀሳቅሶ ይዋጋል አስተባብሮም እንዲሁም ያሰማራል መብት ነው ይሄ ምክንያቱም አንተ እንደሆነ ድሮኑም አውትሎና አሸባሪ ምናምን ተብለ እየተመታህ ያለ ይሄ በዓለም ሁሉ የሚያሳየን ነገር ነው አሁን ኢራን ለፍልስጤም ይዋጋል ሂዝቦላ ለፍልስጤም ይዋጋል ፍልስጤም እነዚህን ሁሉ ተጠቀምክ ሊባል አይችልም ለምን ተጠቀምክ ሊባል አይችልም የህልውና ጉዳይ ስለሆነ ግን ዛም እንኳን ሳልደርስ እስቲ መጀመሪያ የውስጥ ትብብር ላድርግ አንደኛ በራሳቸው የኦሮሞ ፖለቲካ ፓርቲዎች መካከል ምክንያቱም አብይ የሚያደርገው ግጭት የሚፈበርከው በውስጥም በውጭም ነው እርስ በርስ እንድትጋጭ ያደርጋል አንድ ፓርቲ ውስጥ ኮሄረንስ እንዳይኖር ያደርጋል አንድ ህዝብ ውስጥ በተለያዩ ፓርቲዎች መካከል ኮሄረንስ እንዳይኖር ያደርጋል ከዛ በአንድ ክልልና በሌላው ክልል መካከል ግንኙነት እንዳይኖር ግጭት እንዲሰፋ ያደርጋል ከዛ እሱ ራሱ ደግሞ ከሌሎች ሀገሮች ጋር እየተጋጨ ይቀጥላል ሁሉ ጊዜ የሚያደርገው ነገር ማጋጨት ነው እኛ ይሄንን በማወቅ አንደኛ በውስጥ ጠንካራ የሆነ ትብብር ህብረት ያስፈልገናል በውስጥ እያንዳንዱ ፓርቲ ኢንፋክት ምናልባት መጨረሻ ላይ ያወራዋለሁ ብዬ ነው እንጂ መደረግ ያለበት ነገር ካለ በመጀመሪያ እያንዳንዳችን ወደ ውስጣችን ተመልክተን ውስጣችንን ጸጥ ረጭ ያለ ሰላም ያለበትና የተናበበ ማድረግ ያስፈልጋል ይሄ ማለት መደራጀት ማለት ነው ስርዓት ያለው መደራጀት ድርጅታዊ መዋቅራችን ስርዓት ሊይዝ ይገባል እና ስትራቴጂካሊ ነው ውስጡ ራሱ መጥራት ያለበት ማለት ነው ይሄን ከማድረጋችን በፊት ከማንም ጋር ምንም ነገር ተናበን ማድረግ እንችላለን እርስ በርስ መናወቃችን እሱን ወደ ኋላ መጣበታለሁ ነገር ግን ቀጥለሽ እንዳላቋርጥ ያልጨረስከው ነገር ካለ እንድትጨርስ ነው የሚቀጥለው ክፍል ላይ የአገራዊና ቀጠናዊ ትብብሮች ምን እንደሚመስሉ ልጠይቅህ ብዬ ነው እዚህ ላይ ያልጨረስከው ነገር ካለ እንዳላቋርጥ አይ ቀጥልና ከዛ የቀረውም ካለ በዛው ጨምርበታል መልካም እንግዲህ መጨረሻ ላይ አሁን የጠየቅኩ ጥያቄ የነሱ ፕሮፓጋንዳ በቅንነት የዛን አገር ጉዳይ ለሚያስቡ ዜጎች የሚከብድ ነገር እንዳይሆን ግልጽ ያልሆነላቸው ሰዎች ካለ ያንን እንነጋገር ብለን ነው እንጂ የነሱን ቋንቋ ያነሳ ጭራቅንም ቢሆን የነሱ ያመጡት የፖለቲካ ቮካቡላሪ እነሱ በግልጽ እየተጠቀሙት ያሉት በመንግስት መዋቅር ውስጥ በግልጽ እየተጠቀሙ ያሉት ለሰዎች የሚናገሩት ፋርሴ ብላ ያሰማሩ በዩቲዩብ በምን ያወሩ የሚውሉት ነገር ያነሳ ወደ ሶስተኛው እና ወደ መጨረሻው ክፍል እንተላለፍ ከሙዚቃ ሽግግር በኋላ መልካም አድማጮቻችን ምክክራችን እንደቀጠለ ነው የጸረ አብይ አገዛዝ የትብብር አውዶች የሚል አሁን ወደ መጨረሻ እየተቃረብን ነው
ሶስተኛው ክፍል የጸረ አብይ አገዛዝ ትብብር አገራዊና ቀጠናዊ ጥቅሞች የሚል ነው። አሁን እንግዲህ ጸግሽ መጀመሪያ ላይ ለምን መተባበር እንደሚያስፈልግ ሰፋ አድርገ አንስተሃል። ከዛ በኋላ ጥቅሞቹ ምንድናቸው፣ ተግዳሮቶቹስ ምንድናቸው የሚለውን በመጠኑ ፈትሻል። አሁን እስኪ ወደ አገር ደረጃ ስናየው፣ በአገር ደረጃ ስናየው፣ በቀጠናም ደረጃ ስናየው ማን ከማን ጋር ለምን ጉዳይ ይተባበር የሚለውን ምሳሌ እየወሰድክ አንዳንድ ነገሮችን እንድትመልስልኝ ነው። መጀመሪያ በወታደራዊ ትብብር ቅድም በሐሳብ ደረጃ ያነሳሃቸው በወታደራዊ ትብብር ማን ከማን ጋር ይተባበር፣ ለምን አይነት ጥቅም፣ የልሂቃን ጉዳይ እንዴት ይሁን፣ የሚዲያ የዲያስፖራው ሚና ያው ታውቃለህ የሀገራችን ፖለቲካ ብዙ አንጓ ያለው ነው። ከአፈናው የተነሳ የዲያስፖራ ሚናም በቀላሉ የሚታይ አይደለም። ልሂቃን ደግሞ በየትኛውም ዓለም ውስጥ ኦፒኒየን ሜከርስ ስለሆኑ የራሳቸው ሚና አላቸው። በትጥቅ ትግል ደግሞ እየታገሉ ያሉ ወገኖች አሉ። አሁን እስኪ መጀመሪያ እንድትመልስልኝ ወይ ሐሳብ እንድትሰጠኝ የምፈልገው ማን ከማን ጋር ይተባበር፣ ለምን ዓላማ የሚለውን በኋላ ላይ ግቦቹንና ጥቅሞቹን በኋላ ላይ እናነሳለን። አሁን ማን ከማን ጋር እስኪ ባለው ተጨባጭ ሁኔታ በአገር ደረጃ በቀጠናዊም ቅድም ነካክተሃል፣ እኔ ነኝ ያቆምኩ፣ ምን አይነት ትብብር ማን ከማን ጋር ለምን ዓላማ ይኖር ነው የምትለው? እንግዲህ የጸረ አብይ አገዛዝ ላይ መደረግ ያለበት ትብብር ስለሆነ የምናወራው በዋናነት የኢትዮጵያ የፖለቲካ ኃይሎች ማለት ነው። የፖለቲካ ምህዳሩ ሙሉ በሙሉ በመዘጋቱ የተነሳ በሙሉ ሌሎች የፖለቲካ ኃይሎች በሙሉ ተቃዋሚ የሚባሉት ሁሉ ወይም ተፎካካሪ እነሱ እንደሚሉት ሁሉ ከፖለቲካ ምህዳሩ ውጪ ናቸው። ስለዚህ እነዚህ ሁሉ ኃይሎች ይህን ስርዓት ከማስወገድ በቀር ምንም አይነት ተስፋ እንደሌለ ከተረዱ ዘን መተባበር ያለባቸው የኢትዮጵያ የፖለቲካ ተቃዋሚ የፖለቲካ ኃይሎች ሁሉ ናቸው ማለት ነው በዋናነት። ይህ ማለት ቀደም ሲል ከጠቀስኳቸው የኦሮሞ፣ የአማራ፣ የትግራይ፣ የሶማሊ ወዘተ ባሻገር ሌሎቹም በኢትዮጵያ ውስጥ ያሉ በምህዳሩ ውስጥ ያልታቀፉ የተቃውሞ እንቅስቃሴ ማድረግ በአፈና ምክንያት ያልቻሉ እነዚህ ሁሉ ትብብር፣ ቅንጅት፣ መናበብ ሊያደርጉ ግድ ይላል። ይህንን ማድረግ ጊዜው የሚጠይቀው ፖለቲካዊ ብስለት ነው። የፖለቲካ ኃይሎች ምን ማለት ነው? የፖለቲካ ፓርቲዎች፣ የትጥቅ ትግል የሚያካሂዱ ኃይሎች ወዘተ ማለት ነው። ከዚህ ባሻገር እነማን ናቸው ከተባለ ስም መጥራት ይቻላል ማለት ነው። እንግዲህ የፖለቲካ ፓርቲዎቹን ዘርዝሮ መጨረስ አይቻልም፣ ግን ብዙ እንዳሉ እናውቃለን። አሁን በቅርብ አንድ አብሮነት ምናምን የሚል የትዕይንት የቨርቹዋል ትዕይንት ያደረገ አንድ ቡድን ነበር አይደለ? እሱ አንዱ ምሳሌ ነው። እንዴ ነው ምን ያህል ኃይሎች እንዳሉ ማየት የምትችልበት ነው። ከዚህ በፊት ትግራይና የኢትዮጵያ መንግስት በሚዋጉ ጊዜ ትግራይም ያለበት አጋርነት ዩናይትድ ፍሮንት የሚባል አንድ ግንባር ለመፍጠር ተሞክሮ ነበር። ያ ግንባር አልፈረሰም፣ ግን ትግራይ የሰላም ስምምነት ከኢትዮጵያ መንግስት ጋር ስላደረገ የፕሮቶኮሉ ግድ ይለዋል ከኛ ጋር ምንም አይነት ኮንታክት እንዳይኖረው ማለት ነው። ፕሮቶኮሉ ስለሚያስገድደው የስምምነቱ ፕሮቶኮል ከነዚህ ጋር እንዳይገናኝ አድርገው ስለሆነ ያስገቡት የትግራይ ኃይሎች ከዛ ግሩፕ እርቀዋል። ነገር ግን አደረጃጀቱ አለ አሁን ዩናይትድ ፍሮንት። እሱ አንድ ምሳሌ ነው። እኔም አባል የሆንኩበት በአሜሪካን ሀገር ተመዝግቦ የሚንቀሳቀስ የብሔሮች አጋርነት
ሶሊዳሪቲ ኦፍ ኔሽንስ ኦፍ ኢትዮጵያ የሚባል እንደዚሁ አንድ የሆነ አደረጃጀት አለ። ይሄ ሲቪክ አሶሲዬሽን ነው። ናው በኢትዮጵያም ውስጥ ከኢትዮጵያም ውጪ ብዙ ሲቪክ አሶሲዬሽንስ አሉ። እነዚህ ይህንን አፋኝ ስርዓት ከጫንቃቸው ላይ ለማስወገድ የሚያስችል በየዘርፋቸው ሲቪክ ማህበረሰብ አካላት የፖለቲካ ተሳትፏቸው ውስን እንደሆነ እናውቃለን። የመብትና የሰብአዊነት ስራቸው ግን ትልቅ ነው። ስለዚህ እነዚህን በሚያካሂዱ ጊዜ ድምጻቸውን ከፍ ማድረግ ያስፈልጋል። አጀንዳዎችን ማቀናጀትና ማናበብ ግዴታ እንዳለባቸው ሊያውቁ ይገባል። ምክንያቱም ጦረኛ የሆነ በጦርነትና በጉልበት የሚያምን ስርዓት በሙስናና በመግዛት በሚያምን ስርዓት ውስጥ የሚንቀሳቀሱ የሲቪክ ቡድኖች ምን አይነት እንቅስቃሴ ቢያደርጉ ውጤታማ እንደሚሆኑ ለነሱ ማስተማር አያስፈልግም፣ የሚረዱ ይመስለኛል። ሚዲያዎች አሁን በተለይ ብዙ ይሄ መንግስት የሚታገለው የሚዋጋው በመከላከያ ኃይል ብቻ አይደለም፣ በብልጽግና ካድሬዎች በኩል ብቻ አይደለም፣ በሚሊሻ በኩል ብቻ አይደለም፣ በቢሮክራሲው በአስተዳደር ተቋማቱ ብቻ አይደለም። የሚዲያ ሰራዊት ብሎ በሚያሰማራቸው በኮንቬንሽናል ሚዲያም በማህበረሰባዊ ድረገጾችም በማህበረሰባዊ የመገናኛ አካላትም መድረኮችም ፕላትፎርሞችም ላይ ነው። ስለዚህ በተለያዩ የሶሻል ሚዲያ ፕላትፎርሞች ዩቲዩብ፣ ቲክቶክ፣ ፌስቡክ፣ ትዊተር ስፔስ፣ ክለብ ሃውስ የመሳሰሉ ፕላትፎርሞች ላይ እንደዚሁም በሳተላይት በሚተላለፉና በሌሎች የሚዲያ አውታሮች ላይ በሰፊው ጦርነቱን ያካሂዳሉ። ጦርነት ያውጃሉ፣ ጦርነት ያስፈጽማሉ፣ ድልን ይነግራሉ ቀድመው። ይሄን ከተረዳን አይ ቲንክ ተመጣጣኝ የሆነ ምላሽ በዚህ ረገድ ያስፈልጋል ማለት ነው። አንድ በዘመነ ኢንተርኔት ይሄንን ማድረግ ከሁሉም ቀለል ያለው ተግባር ነው። ይሄንን ማናበብ መቻል በደንብ ይቻላል ብዬ አምናለሁ። የነሱን አጀንዳ ኦቨርዌልም ማድረግ ይቻላል ብዬ አምናለሁ። ስለዚህ የሚዲያ ተቋማት again መናበብ፣ መደማመጥ፣ መረጃ መለዋወጥ እና እነዛን የሚገኙ መረጃዎችን ዌፐናይዝ ተመሳሳይ በሆነ መንገድ ተቀራራቢነት ባለው መንገድ የኛን ሎካል ሁኔታ በሚመለከት መንገድ ተዋውሶ መጠቀም አስፈላጊ ነው ብዬ አምናለሁ። ምክንያቱም አጥቂው አንድ አይነት ስለሆነ፣ ስልቱ አንድ አይነት ስለሆነ፣ አካሄዱ አንድ አይነት ስለሆነ፣ ግቡም አንድ አይነት ስለሆነ ያንን ለመቃወም መጨመር ያለብን የኛን አካባቢያዊ ዳራ ሎካል ኮንቴክስት ብቻ ነው። ከዚህም ማለፍ አለብን። አሁን ስንናበብ ስለኛ አካባቢ ብቻ ስላለው እውነት ስለተነገረ በአንድ ሚዲያ ላይ እሱን ይዘን ብቻ መጮህ አይደለም። ስለሌላው አካባቢም ችግር መናገር ያስፈልጋል። ይሄን እስካላደረግን ድረስ ሁሉ ጊዜም አብይ ያሸንፋል። በትግራይ ጦርነት በሚካሄድ ጊዜ ስለ ትግራይ ስንናገር የጁንታ ፕሮፌሰሮች የወያኔ ምናምን ፈረሶች ነሽመልስ ሲሉ ነበር። ኤንድ እንደዛ በማለት ከሌሎች አይሶሌት ያደርጋል። በሲዳማ ስለነበረው የክልልነት ጥያቄ ስንናገር እነዚህን የፈጠሯቸው ኤጀንቶቹን የፈጠሯቸው እነጸጋይ ናቸው እስከማለት ተደርሶ ነበር። የሲዳማ ሚዲያ ኔትወርክን እነሱ ናቸው የፈጠሩት፣ እነሱ ናቸው የሚጠቀሙበት ምናምን እስከመባል ተደርሶ ነበር። ያ እንዳይሆን ምንናገረው ምናደርገው ነገር የጋራ ኢፍትሃዊነትን ምንጋፈጥ ከሆነ አይ ቲንክ በሌሎች አካባቢዎች የሚደረጉ ጉዳዮችንም የተጣራ መረጃ ባለን መጠን ሁላችንም እኩል ለህዝብ ማድረስ ተገቢ ነው ብዬ አምናለሁ። የተለያዩ የፖለቲካ እንቅስቃሴዎችን ሰራዊቶቹ
ኦፕሬሽናል የሆነ ትብብር እንደሚያደርጉት ሁሉ የማህበረሰባዊ ድረገጾች አንቂዎች ደግሞ እንደዚሁ የተለያዩ የሶሻል ሚዲያ ኦፕሬሽኖችን ካምፔይኖችን ኮኦርዲኔት ማድረግ ማናበብ መቻል ይገባቸዋል። የአንዱን ብቻ ሳይሆን የሌላውን ሃሽታግ አብሮ ተባብሮ ሼር ማድረግ በሶሻል ሚዲያ። አሁን ሰሞኑን የታየው ጥሩ ልምድ አለ። የታየን ኢንተርቪው እንዲሁም ከኦሮሞ ሚዲያዎች ይልቅ በስፋት ያሰራጩት የአማራ ሚዲያዎች ናቸው እና እንደዚህ አይነት ሃሽታጎችንም መለዋወጥ፣ የጋራ ካምፔይኖችን ማዘጋጀት፣ የጋራ መድረኮችን መፍጠር፣ ስትራቴጂካዊ የሆኑ ግቦች ላይ ያሉንን ልዩነቶች ለማቻቻል ለማቀዳደምና ለአፈታታቸው ማዕቀፍ ለማዘጋጀት የሚያስችሉ ሰፋፊ የውይይት መድረኮችን ማዘጋጀት፣ በተለይ ይሄ ከልሂቃን የሚጠበቅ ስራ ይሆናል። በተለይ ደግሞ በውጭ ሀገር ያሉ ልሂቃን ሰፋፊ መድረኮችን ማዘጋጀት መጀመር ያስፈልጋቸዋል። ዲፕ ኮንቨርሴሽን ማድረግ ያስፈልጋቸዋል። ለምንድን ነው ይሄ የሚያስፈልገው? የማይጣጣሙ ስትራቴጂካዊ ግቦች እንኳን ቢኖሩ በእነሱ ምክንያት መሳሪያ እናነሳም። ይልቅ ለነሱ አፈታት የጊዜ ሰሌዳ ማዘጋጀት፣ የአፈታት ፍሬምወርክ ማዕቀፍ ማዘጋጀት ላይ የበሰለ ሐሳብ ለፖለቲከኞቹና ለትጥቅ ታጋዮቹ እንድናቀርብ የሚያስችሉ ትልልቅ ምሁራዊ መድረኮች ያስፈልጋሉ ብዬ አምናለሁ። እና ልሂቃኑ ዋና ድርሻቸው ሐሳብ ማመንጨት ነው። ስራው አትሊስት በተለያዩ ተቋማት የምሁር ስራ የሚሰሩ ሰዎች የሚያደርጉት ስራ በሙያቸውም ቢሆን ሐሳብ ማመንጨት ነው። ስለዚህ ሐሳብ ማፍለቅ በእያንዳንዱ ጉዳይ ላይ ባይኖር ቢያንስ ፖለቲከኞቹ ሊግባቡባቸው የሚችሉባቸውን ኤሪያዎች የማይግባቡባቸውን ላይ ደግሞ ምን አይነት የመፍትሄ አቅጣጫ እንደሚያስቀምጡ ለመወያየት እንዲቻል ሐሳቦችን አድቅቆ መነጋገር በራስ ቡድንም በጋራ መድረኮች ላይ እንደዚህ አይነት ዝግጅቶችን ማድረግና መወያየት መደማመጥ ጥሩ ነው ብዬ አምናለሁ። ምክንያቱም ፈታኝ ጊዜ ይመጣል። በአጭር ጊዜ መለስተኛ የሆነ በተጨባጭ መሬት ላይ መናበብ ካለ በፍጥነት ነው የሚወድቀው ይሄ መንግስት። ስለዚህ ይቀድመን ይችላል ሁሉ የሱ መውደቅ ሳንዘጋጅ ሊደርስብን ስለሚችል ፈጣን ነው የሚሆነው። በትግራይ ጦርነት ጊዜ እንደሆነው ማለት ነው። መቀሌ ገቡ ከመባሉ ቀጥሎ ወልዲያ መጡ ተባለ፣ እንዴ ኮረም ተባለ፣ እንዴ ቆቦ ተባለ፣ እንዴ የተባለ ጭራሽ አማራ እና በቀናት ነው ይሄ ሁሉ ነገር የሆነው በአንድ ጊዜ። አንድ እንደዛ የሚሆን ይመስለኛል። ምክንያቱም ዶሚኖ ኢፌክት አለው። ይሄ ትልቅ የኢምፓየር ኃይል ስለሆነ አንዴ አከርካሪው ከተመታ በፍጥነት ነው የሚሸበሸበው። እንዳልከው ደግሞ የተቀባይነት ማጣት ቀውሱ ዲፕ ነው። ሙሉ በሙሉ በመጀመሪያው ሰሞን የነበረው የማጭበርበር ንግግር ያሰባሰበው ኃይል በሙሉ ተበትኖ የለም እዛ አካባቢ ውስጥ። እሱ ጋር ያሉት ሰዎች ራሳቸው እንኳን አይቀበሉትም። ቅድም እንዳልኩ እንደ ትራምፕ ይፈሩታል። ያው ዳዲ ምናምን ይላሉ፣ አብቹ ምናምን ይላሉ እንጂ እዛም ውስጥ የለው። ስለዚህ ፈጣን ነው አወዳደቁ። የደርግም ጊዜ እንደዚህ ነው የሆነው። ለረጅም ጊዜ ግዙፍ የሆነ ሰራዊት ይዞ ምናምን ስለነበረ አንድ እንደዚህ ትልልቅ ኃይል ሲወድቅ አወዳደቁ በጣም ፈጣን ነው የሚሆነው። ኢንስታንትሊ ነው በቃ እንደሌለ የሚሆነው። ስለዚህ ብዙ ጊዜ የኢትዮጵያ የፖለቲካ ሊቃን ሁሌ አብዮት እየቀደማቸው ነው ሳይዘጋጁ። የተሻለ ድርጅት ያለው ቡድን ሁሉ ጊዜ ቀልጠፍ ብሎ ስልጣን የሚረከቡ። በደርግ እንደዛ ነው የሆነው፣ በአብይም እንደዛው ነው የሆነው። የተሻለ መዋቅር ያላቸው
ኮሎኔሎች ናቸው የነጠቁት ህዝቡን ቀደም። ለዚህ ምሁራኑ ከወዲሁ ሐሳቦችን ማደራጀት ማቀዳደም እና ለማይግባቡቱ ህልሞች መፍቻ የሚሆን ፍሬምወርክ ማስቀመጥ የጊዜ ሰሌዳ ማበጀት እንደዚህ አይነት እርምጃ መውሰድ ፍኖተ ካርታ የሚለው ቃል አሁን በጣም ስሙ ተበላሽቷል ቆሽሿል ግን ያው ፍኖተ ካርታ የሚመስል ነገር ሮድማፕ ማዘጋጀት ያስፈልጋል አሁን እንግዲህ እንደዚህ ሲባል ሁሉም የየራሱን ፍኖተ ካርታ የየራሱን ዶሴ ይዞ ደግሞ ይሄንን እንትና ካልተቀበሉ ብሎ ያውጃል ወይ የራሱን ይዞ በቃ ይሄ ነው ያለው በዚህ መንገድ እንሂድ ኑ እናንተም የማለት ሽቅድምድም አለ እንደዛ አይነቱ የትም እንደማያደርስ ያው በተደጋጋሚ ታይቷል የሸፍጥ ፖለቲካ ነው የሚሆነው እንደዛ አይነቱን ሸፍጥ አቁመን የምር የሰከነና የበሰለ ፖለቲካ ለማድረግ እንዲቻል ይሄን ማድረግ ያስፈልጋል ማን ከማን ጋር ይተባበር ላልከው በዋናነት አሁን የትጥቅ ትግል እየተካሄደባቸው ያሉ ትልቅ የትጥቅ ኃይል ያላቸው ሶስቱ ክልሎች አሉ ከዛ ባሻገር ሌሎችም ጋር የትጥቅ ትግል የሚካሄድባቸው አሉ እንደዚሁ ብዙ አክሽን የማይሰማባቸው ማለት ነው አሉ በዋናነት የፖለቲካ ፓርቲዎቹ ሁሉ ሀገር ውስጥ ያሉም ውጭ ሀገር ያሉም ከፖለቲካ ምህዳሩ ውጭ ያሉ ሌሎችም ተቃዋሚዎች በፖለቲካ ምህዳር ውስጥም ያሉ ፓርላማ ውስጥም አለን የሚሉ ካሉ እና አይ ከዚህ መንግስት ጋር መቀጠል አንችልም ካሉ they are welcome እነዚህም ጭምር ኢንፋክት ይጠቅማሉ እነሱ የውስጥ መረጃ ስላላቸው እነዚህ መተባበር አለባቸው የሲቪክ ማህበረሰብ አካላት በአገር ውስጥ ያሉትም በውጭ ሆነውም የኢትዮጵያ ጉዳይ ላይ የሚሰሩ እንደዚሁ መናበብ ያስፈልጋቸዋል የጋራ ፕላትፎርም በመፍጠር ረገድ እነዚህም I think ውይይት በማድረግ ረገድ የተለያዩ ኤሪያ በሚሰሩባቸው ኤሪያ ላይ ማለት በመሬት ማኔጅመንት ይሁን በዲሞክራሲ ግንባታ ይሁን በሰብአዊ መብት ይሁን በሰብአዊነት ይሁን በህፃናት መብት ላይ ይሁን በሴቶች መብት ላይ ይሁን ብቻ በምንም ላይ ይስሩ እነዚህ የሲቪክ ማህበረሰብ አካላት በእነሱ አካባቢ ያለውን የፍትሃዊ ሁኔታ ለመቀየር ምን አይነት እርምጃ መወሰድ አለበት የሚለው ኢምፖርታንት ስለሆነ ጠቃሚ የግድ ስለሆነ በዚህ ላይ ፕላትፎርሞች እያዘጋጁ የፖለቲካ ፓርቲዎችንም አጀንዳ ላይ እንትን ሐሳብ ማስቀመጥ ያስፈልጋቸዋል እነሱ መተባበር አለባቸው ይሄ ከኦሮሚያም ከኦሮሚያ ውጭ ያሉትንም ሌሎችንም ሁሉ የሚመለከት ነው የሚዲያዎቹን ቀደም ብዬ ተናግሬያለሁ ሚዲያዎቹ ማአት መንገድ አለ ሊተባበሩበት የሚችለው አንደኛ አጀንዳ በማናበብ እና በማቀናጀት ሁለተኛ ካምፔይኖች ዘመቻዎችን በጋራ በማካሄድ ቢያንስ እንዳይማቱ ማድረግ እንዳይቀዳደሙ ማድረግ እንዳይደራረቡ ማድረግ ማናበብ ሶስተኛ ከተቻለ በጋራ አብሮ ዘመቻዎችን መክፈት ይሄ በሚዲያዎች በኩል የምናደርገው ነው ማለት ኮንቬንሽናል የሆኑትም በሶሻል ሚዲያ ላይ ያሉት በልሂቃን ዘንድ ቀደም ሲል እንዳልኩት ሐሳብ ማመንጨት ነው አንደኛ በውስጥ ውይይት ማድረግ ሰፋፊ ውይይቶችን ማድረግ በአንገብጋቢ ጉዳዮች ላይ በስልታዊ ጉዳዮች ላይ በስትራቴጂካዊ ጉዳዮች ላይ በግብ በአልቲሜት ግቦች በህልሞችና በአስፒሬሽኖች ላይ ዘላቂነት ባላቸው ጉዳዮች ላይ በሙሉ ዝቅ ብሎ ወርዶ መወያየት ያስፈልጋል ይሄ ማለት ከውጭ ጉዳይ በፖለቲካ በኢኮኖሚ በባህል በመሬት አንገብጋቢ የኢትዮጵያ ጉዳይ መሬት የፋይናንስ የግሎባል ማርኬት ዲፕሎማሲ በእነዚህ ሁሉ ላይ አድቅቆ ማሰብ ቢቻል የሆነ ዋይት ፔፐር የሚመስል ነገሮች እያዘጋጁ ቁጭ ማድረግ ከዛ ከሌላው ልሂቅ ጋር ይሄንን ማናበብና በማይስማሙ ቦታዎች ላይ በተለይ በማተኮር እነዚህን ለመፍታት ምን አይነት መዋቅር ማስቀመጥ እንችላለን ምን አይነት የሰላም የጊዜ ሰሌዳ ማስቀመጥ እንችላለን ምን አይነት ሂደት መዘርጋት እንችላለን ለዚህ የሚያስፈልግ መተማመንን እንዴት መፍጠር እንችላለን የሚለው ላይ ማሰብ ያስፈልጋል ብያምናለሁ ይሄ የልሂቃን ስራ ነው ዳያስፖራ እንደምታውቀው አብዛኛው ዲሞቢላይዝድ ሆኗል ምክንያቱም አብዛኛው ኮኦፕትድ ስለሆነ ወዶም ኮኦፕትድ ይሆናል ተሳስቶም ኮኦፕትድ ይሆናል ዳያስፖራ ምን ማለት ነው ያው ለዘመናት ሲደክም የቆየበትን ገንዘብ ምናምን ጡረታ ሲወጣ ሀገሩ ሲገባ የሚያርፍበት ቤት ለመፈለግ ብሎ ሀገር ቤት ሄዶ ኮምፕሮማይስድ የሆነ መሬት ተቀብሎ ቤት ተቀብሎ
ብድር ወስዶ ግንባታ የጀመረ ምናምን በስቷል። ይሄ በ2018 አንዱ የሆነው ይሄ ነው። ይሄ ዲሞቢላይዝ ያደረገው ብዙ ህዝብ አለ። ዛሬም ደግሞ ተስፋ አድርገው የሚጠብቁ አሉ። ለውጥ ከመጣ እኛ ደግሞ በጊዜያችን እናተርፋለን፣ የእነንትናን ዘርፈን እንደዚህ እናደርጋለን ብለው የሚያስቡ በዚህ ስሌት ታጋይ መስለው የሚቀርቡ ሰዎችም እንዳሉ እናውቃለን። ለጊዜው ለውጥ ስላልመጣ ምንም አላተረፉም፣ ዲስኢሉዥንድ ሆነው እንዲያውም ሮጠው ደግሞ ተመልሰው ወደ ብልጽግና የሚገቡም እንዳሉ እናውቃለን። ናው ዳያስፖራው እኔ ከዳያስፖራ ብዙ አልጠብቅም። እኔ ዳያስፖራው አሉታዊ ተጽዕኖ እንዳያደርግ ቢጠነቀቅ በቂ ነው ብዬ አምናለሁ። በተለይ ደግሞ በተለያዩ የፖለቲካ ኃይሎች መካከል በተለያዩ ክልል ህዝቦች መካከል ግጭት እንዳይፈጠር ጥንቃቄ ቢያደርግ አሉታዊ ተጽዕኖውን ቢቀንስ አይ ቲንክ እሱ በጣም ብዙ ጥቅም አለው ብዬ አምናለሁ። ሁላችንም የኛ ያዋጣል የምንለውን የምንደግፈውን የፖለቲካ ፓርቲ በገንዘብም በምንም ልንደግፍ እንችላለን። ከኛ ሰፈር ሲያልፍ ግን ኦፍ ኮርስ የፖለቲካ ትብብሩ ሲጀመር ይሄንንም ማቀናጀቱ ቀላል እየሆነ ይሄዳል። ግን ብዙ ጊዜ በውጭ ሀገር የሚኖሩ ኢትዮጵያውያን ፖለቲካው ላይ ያላቸው ተጽዕኖ በጣም አሉታዊ ነው። እናም በአንድ በኩል በራሳቸው በሚደግፉት ወገን ላይም ጫና የሚያደርሱት ጫና አንዳንዴ ያልተገባ የሚሆንበት ሁኔታ አለ። የፖለቲካ ኃይሎቹን ተጨባጭ ሁኔታ ካለመረዳት ይሁን ወይንም ደግሞ የገንዘብ አቅም ስላላቸው ተጽዕኖ ማሳደር ይገባናል ብለው ከማመን ይሁን የራሳቸው የቆየ ኢዲዮሎጂካል ኮሚትመንት ስላላቸው ያ በቀጥታ በተግባር ሊተገበርልኝ ይገባል፣ ምክንያቱም እኔ ገንዘብ እየሰጠው ነው፣ ዲፕሎማሲያዊ ድጋፍ እያደረኩ ነው፣ አድቮኬሲ እየሰራው ነው ብለው የሚያምኑ ኃይሎች ስላሉ በዛ መንገድ የራሳቸውን ደግፈዋለን የሚሉትን ኃይል ላይ ያልተገባ ጫና ሲያሳድሩ ይታያል። በሌላ በኩል ደግሞ የነሱ የሚደግፉት ቡድን ከሌሎች ጋር ሊያደርግ ላለው ትብብርም እንደዚሁ እንቅፋት ሲሆኑ ይታያል። ስለዚህ ያ ብቻ ሳይሆን በተጨባጭ መሬት ላይ ህዝብን በህዝብ ላይ ከሚያነሳሳ ነገር መቆጠብ ያስፈልጋል ብዬ አምናለሁ። ብዙ ጊዜ እንደዛ አይነት ሚና ስለነበረው ኢን ሾርት ዳያስፖራው አንዱ ችግሩ አለመተባበሩ አለመደራጀቱ ነው። ያደረጃጀት ችግር አለው። የማህበረሰብ ማህበሮች ማለት የኢትዮጵያ ማህበረሰብ የኦሮሞ ማህበረሰብ ምናምን የምትላቸው በውጭ ሀገር ያሉት ጋር ስትሄድ የምታየው አንዱ ያደረጃጀት ችግር ነው። ራሱ በውስጡ ኮሄረንስ አለመኖሩ ብዙ ችግር እንዳለው የታወቀ ነው። በዛ ምክንያት የሆነ ኮሄረንት የሆነ ቮይስ ላይኖረው ይችላል። ተፈጥሯዊ ነው ደግሞ ያ ቢኖርም አሁን አትሊስት ትብብር በሚያስፈልግ ጊዜ ትብብርን የሚጎዳ አሉታዊ ተግባር ከማድረግ መቆጠብ በጣም ትልቅ ሰርቪስ ነው ብዬ አምናለሁ። ናው ከአገራዊ ሁኔታ እንግዲህ የተለያዩ የፖለቲካ ኃይሎች በኢትዮጵያ ውስጥ ያሉ የታጠቁም ያልታጠቁም የሚተባበሩበትን አቅጣጫ የሚዲያ የልሂቃን የሲቪክ ማህበረሰብ እና የዳያስፖራ ኃይሎች በምን አይነት መንገድ ሊተባበሩ እንደሚችሉ ተቃቅሻለሁ። ግን ከዚህ አልፎ ቀጣናዊ ኢምፕሊኬሽን ባለው ደረጃ ደግሞ ምን አይነት ትብብር ይደረግ? አሁን ይሄንን ስንል መርሳት የሌለብን ነገር ሚዲያም ልሂቃንም ኢቭን የዳያስፖራ ኮሚኒቲዎችም ኮኦፕትድ የሆኑ መኖራቸውን መርሳት የለብን። ኢንፋክት በመጀመሪያ አብይ ያደረገው ነገር ዳያስፖራውን በራሱ ስር ማስገባት መከፋፈል ነው መጀመሪያ። ስለዚህ ሂል አላደረገም። ከዛ አሁን ዳያስፖራ አንዱ ዲሞቢላይዝድ የሆነበት ምክንያት ብዙ ዲስኢሉዥን ሆኗል። በዛ ምክንያት ከዛ አልዳንም፣ ገና አላገገመም። ብዙ ቁስል አለው። ብዙ ከዚህ በፊት እንደዚህ ሆኛለሁ የሚል ፍርሃት አለው። ስለዚህ ያንን በደንብ መረዳት ያስፈልጋል። ብዙ ከዛ መጠበቅ ትራውማታይዝድ የሆነ ዳያስፖራ ስለሆነ ለረጅም ዓመት በብዙ ነገር ውስጥ ያለፈ ብዙ ድል እየናፈቀ ምናምን የራሱን የቻለ ህመም አለው።
ያንን ህመም መረዳትና ማስታገስ ያስፈልጋል። አብይም በቀላሉ ሊገዛው የሚችል ቮለታይል የሆነ ቡድን መሆኑን ኃይል መሆኑንም መረዳት ያስፈልጋል። ከዚህ አልፎ ግን ይሄ በቀጣና ደረጃ አላያንስ እና ካውንተር አላያንስ አሰላለፍ የኃይሎች አሰላለፍን እየፈጠረም እየቀየረም የሚንቀሳቀስ ቡድን ስለሆነ እንዴት አይነት ትብብር ነው ማድረግ ያለብን? አሁን በሰፊው እየተነሳ ያለው ኤርትራ የባህር በር ይኖረናል፣ ኤርትራ የወረን ነው፣ ኤርትራም ኢትዮጵያ ልትወረኝ ነው ምናምን የሚል ኦልሞስት የማይቀር ጦርነት የሚመስል ውዥንብር አለ። ትግራይ ኃይሎች ጋር የሚነገረው ነገር ያው ከኤርትራ ጋር የተያያዘ ተደርጎ ነው። ፍርሃቱ ኤርትራና ትግራይ ይተባበሩብናል የሚል ነው። አይ ቲንክ እኔ ምን ያህል እንደሄዱበት ምን ያህል እንደተቀራረቡ አላውቅም። ነገር ግን ኤርትራ ምንድነው እዛ አካባቢ የምትፈልገው? ጂኦፖለቲካል የሆነ ሁኔታ ኤርትራ ከነማን ጋር ነች? አብይ ከነማን ከኋላው አሉ? እነዚህን በደንብ ማንበብ ያስፈልጋል። የፖለቲካ ኃይሎችም ሲተባበሩና የውጭ ጉዳይ እና የአድቮኬሲ የዲፕሎማሲ ስራቸውን ሲሰሩ የራሳቸውን ስትራቴጂካዊ ጥቅሞች ከየትኛው ቡድን ጋር እንዴት አድርገው አላይንመንት እንዲኖረው አድርገው ይፈጥራሉ የሚለውን በደንብ ሊያስቡበት ይገባል። እና አንዱም መሰራት ያለበት ሊቃኑም ሊያተኩሩበት የሚገባው ስራ ይሄ ይመስለኛል። ምክንያቱም በጣም ውስብስብ የሆነ አላያንስ እና ካውንተር አላያንስ አለ። አሁን ቼከርድ ነው በጣም ግብጽ፣ ሱዳን፣ ኤርትራ፣ ሳውዲ አረቢያ በአንድ በኩል and then you have United Arab Emirates አብይ በሌላ በኩል ሶማሊላንድ እነዚህ ደቡብ ሱዳን የት ነው? እነዚህ ሁሉ ነገሮች በደንብ ግልጽ አይደለም። በዚህ ሁሉ ውስጥ ኢጋድ የኢትዮጵያ እጅ ነው እና የአፍሪካ ህብረት በማን እጅ ናቸው? እንዴት ነው የሚንቀሳቀሱት የሚለውን በደንብ ማስተዋል ያስፈልጋል። አደገኛ የሆነ ቀጣናዊ ችግር ውስብስብ የሆነ ቀጣናዊ ችግር እየተፈጠረም ስለሆነ ከዚህ አንፃር በፍጥነት ነገሮችን ማንበብና ከዘላቂ ጥቅሞቻችንና ከዘላቂ ሰላም ዋስትና ህልማችን ጋር አላይንድ የሆነ ፖሊሲዎችን በየጊዜው ያስተላልፉን መቀየር እያየን ማስቀመጥ ያስፈልጋል። ከዛ ባሻገር ደግሞ በዛው መልክ አስፈላጊ ትብብሮችን አትሊስት መናበቦችን ማድረግ ያስፈልጋል ብዬ አምናለሁ። እንደ ኦሮሞ የማንንም ሀገር ግዛት የማንንም ሀገር ወደብ በጉልበት ነጥቄ ወስዳለሁ የሚል ዘመቻ እንገነባለን ከሚል ኃይል ጋር አንቆምም። ለምሳሌ ኤርትራ ዋጋለው ሄጄ ከሚል ኃይል ጋር አንቆምም። እንደዛ አይነት እብሪት አይመለከተንም። የኦሮሞ ህዝብ ትግል በ1971 ኦነግ እንኳን ከመቋቋሙ በፊት በተጻፈ ሰነድ የተቀመጠው the Oromo has no empire to build እኛ ትግላችን ሌላ ኢምፓየር ለመገንባት አይደለም፣ ከሌሎች ጭቁን ህዝቦች ሁሉ ጋር በትብብር በአጋርነት in solidarity እንቆማለን የሚል የኤርትራን ወደብ የኤርትራን ግዛት እነጥቃለው በጉልበት ምናምን ከሚል ጋር የሚቆም ኦሮሞ አይኖርም። ይሄ ግልጽ ሊሆን ይገባል። እነሱ የኤርትራን የደህንነት ኃይሎች የኤርትራን ሰራዊት ተጠቅመው ህዝባችን ላይ ያደረሱትን ግፍ እናውቃለን። በክህደት ሊያስከስስ የሚገባ ተጠያቂነት ሊያስደርግ የሚገባ ችግር እንደፈጠሩ እናውቃለን። ነገር ግን መቼም ቢሆን አብይ አህመድ ከሚዘምታቸው ኢምፔሪያል ጦርነቶች የሌላውን ህዝብ መብት የሚገፍ ተግባር ጋር አንተባበርም። የኤርትራ ህዝብ በግዛቱ ላይ ሉዓላዊነት አለው ብለን እናምናለን። በድንበር አካባቢ ያሉ ግጭቶች በሰላማዊ መንገድ ከሚመለከታቸው አካላት ጋር በውይይት መፈታት አለበት ብለን እናምናለን። የኤርትራ መንግስት ከአብይ ጋር አሁን ስለተጣላ በኢትዮጵያ ላይ ይዘምታለው ብሎ ሲነሳ
ለኤርትራ መንግስት እጅ እንሆናለንም ብለን አናምንም። ምክንያቱም እነሱም የራሳቸው ኢንተረስት ስላላቸው ማድረግ የምንችለው የኛ ስትራቴጂክ ጥቅምና የኤርትራ ህዝብ የኤርትራ ስትራቴጂክ ጥቅም የት ጋር ይመሳሰላል የት ጋር ይለያያል የሚለውን በማየት የሚመሳሰለው ላይ ትብብር እንድናደርግ ማቀድ ብቻ ለአሁንም በዘላቂነት በሶማሊያም ጉዳይ እንደዚሁ ነው። ኬንያም ብዙ ጊዜ እያስፈራራ አብይ በራሱ ሳይድ ለማሰለፍ ሲሞክር በተለያየ ጊዜ ታይቷል። ኦሮሞ የመገንጠል ፍላጎት አለው። ኦሮሞ ከተገነጠለ ኦሮሞ ኬንያም ስለሚኖር ኬንያም ውስጥ ኢሪዴንቲዝም እና መፍረስ አደጋ ይመጣባቸዋል የሚል ፍርሃት በአንዳንድ ኪኩዩ ልሂቃን ዘንድ ለማስፈር ተሞክሯል። I don't think ያ የሚሰራ አይመስለኝም። አሁን ያ እንዳይሆን I think at least በኦሮሞ በኩል ኬንያ መንግስት ምንም ምን ገነባው ኢምፓየር እንደሌለን ከነሱ አገራዊ ድንበር ጋር ጉዳይ እንደሌለን ለነሱ ማረጋገጥ ያስፈልጋል። ነገር ግን አርብቶ አደር ህዝብ በከፊል አርብቶ አደር ህዝብ ስለሆነ ቦረና አካባቢ የሚኖረው ህዝብ ድንበር ላይ ያለው ህዝብ ያ ህዝብ ደግሞ ወደ የትኛው አቅጣጫ የሚንቀሳቀስ በባህልም የተሳሰረ ስለሆነ ያንን ፖረስ የሆነ ቦርደር ፖረስ የሆነ አሰራሩን መረዳት እና ያን ከግንዛቤ ማስገባት ሰላማዊ ግንኙነት መፍጠር እንዳለብን እናምናለን። ይሄንን ሰላማዊ ግንኙነት የህዝቦች ግንኙነት ስለሆነ ያንን መጠበቅ ያስፈልጋል። በሶማሊላንድም እንደዛው ሶማሊላንድን እውቅና የመስጠት ያለ መስጠት ጉዳይ ከዘላቂ ብሔራዊ ጥቅማችን ጋር የተያያዘ ነው የሚሆነው። ከዓለም አቀፍ እውቅና አሰጣጥ ጋር የተያያዘ ነው የሚሆነው። ስለዚህ ሶማሊላንድንም የሶማሊያንም ወደቡንም ሆነ ሌሎቹንም በአብይ አህመድ የኢምፔሪያል ሚሽን ውስጥ ምንሳተፍ አንሆንም። ወደብ ያስፈልገናል። ፕሮባብሊ ከሶማሊላንድ ወይም ከሶማሊያ ወይም ከኬንያ ወደብ ያስፈልገናል አንድ ቦታ ላይ። ያ የሚሆነው በሰላማዊ መንገድ በመደራደር የምንሰጠው ነገር ካለ አይተን ምንቀበለው አይስበን ምንከፍለው ነገር ካለ ያንን ከግንዛቤ ከተን የምንፈጽመው ነገር ነው የሚሆነው። አሁን ባለው ሁኔታ ግን ከነዚህ ኃይሎች ጋር ተባብረን የሀገራችንን ህዝብ ለሞጋትም ከነዚህ ኃይሎች ጋር ተባብረን በእነዚህ ህዝቦች ላይ ከመንግስት ጋር ተባብረን በእነዚህ ህዝቦች ላይ የምንዘምትበትም ምክንያት የለም። ግን ከጥቅማችን አንፃር በሂደት በየጊዜው የምናየው የምንገመግመው የምናሻሽለው ጉዳይ ይሆናል ማለት ነው። ሰው ከሁሉም በሱዳንም ቢሆን በደቡብ ሱዳንም ቢሆን እንደዚሁ ማለት ነው። ብዙ ሁኔታዎች አካባቢው ሜርሲነራይዝድ ስለሆነ ብዙ ሜርሲነሪዎች ስላሉ የአብይ መንግስት ራሱ ሜርሲነሪ ስለሆነ ዓለም አቀፍ ከፋዮች ያሉበት አካባቢ ስለሆነ ትልልቆቹ የዓለም ኃይሎችም አይናቸውን ጂኦፖለቲካሊ አይናቸውን የሚጥሉበት አካባቢ ስለሆነ ያንን ኢንተርናሽናል ሜርሲነሪ ሩት ማድረግ በጥንቃቄ ማየት ያስፈልጋል። የነሱንም የዓለም አቀፍ ኃይሎች ኢንተረስት ምንድነው የሚለውን የትራምፕ ዘመን አይሆፕ አጭር ነው፣ ግን በሱ ዘመን በተለይ ብዙ ከባባድ ነገሮች ሊነሱ ስለሚችሉ በጥንቃቄ ማየትና ከነሱ ጋር የኛ ኢንተረስት እንዴት ይናበባል እንዴት ይጣረሳል የሚለውን ሁሉም ልሂቃን የሁሉም ወገን የሁሉም የፖለቲካ ኃይሎች በደንብ ቢያስቡበት ያስፈልጋል። አገር ቤት ያሉትም እነመረራም ጭምር ማለት በደንብ ሊያስቡበት ይገባል። ምክንያቱም በጣም ተለዋዋጭ የሆነ ሁኔታ ስለሆነ የውጭ ጉዳይ ምን አይነት ነው ምን መሆን ያለበት የሚለው ላይ በደንብ ሊያስቡበት ይገባል ብዬ አምናለሁ።